ናችሁ? አዲስ እባላለሁ። አሁን ዩማ ፕሪስኩል ቲቸር። ከዛሬ ጀምሮ እንድናወራ የምፈልግባቸው ልጆቻችንን ኤጅ ኦፍ 1 to 3 ከ1 ዓመት እስከ 3 ዓመት ድረስ በጣም ጠቃሚና መታለፍ የሌለባቸው በጣም ኢምፖርታንት ናቸው ብዬ ያሰብኳቸውን ነገሮች ከእናንተ ጋር ሼር ማድረግ አልጋለሁ። ሰው የመጀመሪያው መድኃኒቶቻችንን ማስተማር አለብን 1 ዓመት እስከ 3 ዓመት ድረስ ብዬ የማስበው ልጆቻችንን ስማቸውን ማስተማር ነው። የራሳቸውን ኦፊሻል ስማቸውን ዴኬር ሲሄዱ የሚጠሩበትን ስም፣ ስኩል ሲሄዱ እንዲጠሩበት ስም ያወጣችሁላቸው ኦፊሻል ስም መጀመሪያ ስለራሳቸው ማወቅ ካለባቸው ነገር አንዱና የመጀመሪያው በጣም ጠቃሚ ይሄ ስምህ ነው፣ ይሄ ስምሽ ነው ብለን ማስተማር አለብን። እንዴ ኦብቪየስ ነገር ነው። ጥያቄ ውስጥ ስሜት ይገባልን ትግኝ ትችላላችሁ። ቤዚክ እና ሲምፕል እና ሚስ ሊደረግ የሚችል ነው። ማይ ፕሪስኩል ኤክስፒሪየንስ ይገራችሁ ቢያንስ በአመት ውስጥ 1 ወይም 2 ሰው ኤጅ 4 እና 5 ዓመት የሚቀጥለው ዓመት ወደ ኪንደርጋርደን የሚሄዱ ልጆች ጋር ነው ፕሪስኩል ውስጥ የምሰራው ማለት ነው። እና ቢያንስ 1 ወይም 2 ልጅ ኦፊሻል ስማቸውን ያን ያህል በደንብ ኢንትሮዲውስ አልተደረጉም፣ በደንብ አያውቁትም። ለምን ብትሉ ቤት ውስጥ ኒክኔም በምንለው ቤተሰቦች አሉ፣ ቤት ውስጥ በምትጠሯቸው ስም በተደጋጋሚ ስለሚጠሩ ፕሪስኩል ሲመጡ ወላጆች ልጆቻቸውን ስማቸው ይሄ ነው፣ ቤት ውስጥ ግን የምንጠራቸው በዚህ ስለሆነ ይህን ስም ላያውቁ ይችላሉ ይሉናል ማለት ነው። እና እውነትም አያውቁም አንዳንድ ልጆች ኦፊሻል ስማቸውን እና ወይ ኤንድድ አፕ ኮሊንግ ደም በቤታቸው ስም ኒክኔማቸው ማለት ነው። እና ቲንክ ኢትስ ቬሪ ኢምፖርታንት ልጆች ስማቸውን ማወቅ አለባቸው እያስባለሁ። ሴፍቲ ቲፕ የምሰጣችሁ ደግሞ በተደጋጋሚ የምትሄዱበት ፐብሊክ መጫወቻ ቦታዎች ወይም በተደጋጋሚ የምትሄዱበት ፕሌይግራውንድ ሊሆን ይችላል፣ የተለያዩ መጫወቻ ቦታዎች ግን እኔ ጀስት ሴፍቲ ቲፕ የምለው አቮይድ ኮሊንግ ዩር ኪድስ በኦፊሻል ስማቸው ወደ የቤት ስማቸውን ሆነ ባይጠራ ጥሩ ነው ባይነኛ። ከባድ ዓለም ላይ አይደለም የምንኖረው እና መጠንቀቅ ጥሩ አይደለም። በኦፊሻል ስማቸውን እንደዚህ አይነት ቦታዎች ላይ ግን በተለይ ተደጋጋሚ የምትሄዱ ከሆነ እና ኢዝሊ በዙሪያ ያለ ሰው ሄዶ ነው ሁዝ ዋቺንግ አንዳንድ ሰዎች አውት ዴር ሰው ኢዝሊ ካፕቸር ያደርጋሉ ልጆቻችሁን ስምና ኢንኬዝ ሳምቲንግ ሃፕን ከላይ አይደለ ስምህ ከላይ ወላጅ እንደዚህ ልኮኝ ነው ከላይ አይደለ ስምሽ ሲባል ሰው ደግሞ ስሙ ሲጠራ ይላሉና ሄዶ ነው ሁዝ ዋቺንግ ልጆችን ምንጠራባቸውን አይነት መጥሪያዎች ምንጠራቸው ብዬ እመክራለሁ። እንደዚህ አይነት ስሞች ጠቀሙ ጥሩ ነው ባይ ዲስ ኢዝ ጀስት ሴንሲቲቭ ሁሌ ይሆናል ወይ መጥፎ ነገር ሁሌ ያጋጥማል ማለት አይደለም። ጀስት ቢ ሴፍ ሳይድ ስንል ማስተምርበት ቦታ ረጅም ጊዜ የሰራሁበት ቦታ የራሱ ፕሌይግራውንድ ያለው ቦታ ነው፣ የፐብሊክ ፕሌይግራውንድ እና እዛ ቦታ ላይ እኛ ልጆቻችንን ይዘን ለመጫወት ስንወጣ ሌሎችም ሰዎች ልጆቻቸውን ይዘው መጥተው ብዙ ጊዜ አያቸዋለሁ። አንዳንድ ወላጆች ደግሞ ካያችሁ በኦፊሻል ስማቸው አይጠሯቸውም ቢካዝ አዌር ስለሆኑ ሊሆን ይችላል ብዬ አስባለሁ። ስለዚህ መጀመሪያው ቲፕስ ሴፍቲ ቲፕስ ቱዴይ let's teach our kids their official name official name or nickname when we go to the play areas just to be safe. So, bye bye, happy parenting.